እንደዚህ ሊያረግበት የቻለው ነገር ምንድነው? ምን ተማምኖ ነው? ማንን ተማምኖ ነው? እሱ ማንኝ ነው የሚለው? ቆየ ደግሞ ይሄ ራሱ ሌላ ንቀት ነው። እንደዚህ መቆየት ነበረበት የኔ ሁሉ ሰዓት። አንቺ ግን ሆን ብለሽ ለማጣላት ነው እየመሰለብሽ ያለው። መደበድበስ ምን ታመጣለህ? ቆይ አንተ አይ በጣም እንትን ኦቨርአክት እያረክ ነውና ልታስታርቅ አይደለም የመጣው እኮ ባረግስ ስለ ስርዓት ያዝ በትክክል አውራ። ምን አይነት ንቀት አወራር ነው የምትወራው? እኔ በቅርታ ማለት ነው አይደለም ማን ይቅርታ እንደሚያስፈልግ ትላለህ። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታውቁት አዲስ ሰው ይዤ ነው የመጣሁት። ላስተዋውቃችሁ፣ ቤስት ይባላል። እሱ የመጣበት ምክንያት ባለፈው እንግዲህ እንዳያችሁት በእኔና በፓገል መሀል የሆነ ግጭት ነገር ተፈጥሮ ነበር። ግጭት ሳይሆን እሱ ያው ፕራንክ ነው ብሏል። ለኔ ግን ፕራንክ አይደለም። በእንደዚህ አይነት ቪዲዮ ሰርቶ ፕራንክ ነው ማለት ለኔ በጣም ከባድ ነገር ነው። በስሜቴ እንደተጫወተብኝ ነው የምቆጥረው። አሁን ደግሞ ጓደኛዬ እንዳልኳችሁ ቪዲዮን አይቶት በጣም ተናዶ ነው የመጣው። እሱን ለማናገር ነው የመጣው። እኔ እንደውም እንዲያናገረው አልፈለኩም ነበር በእርግጥ ግን እሱ ደግሞ አላስቻለውም። ያው እንደነገርኳችሁ ነው፣ አብሮ አደጌም ነው። ብዙ ነገርም እንደ ታላቅም ስለሆነ ትንሽ በኔ የደረሰው ነገር ትንሽ ስለከበደው እና እሱ ማናገር ስለፈለገ ነው የመጣው። እንዳያችሁት እንግዲህ ፋሚሊ ቪዲዮውን በደንብ አይታችሁታል። የማይሆን ነገር ነው የሰራው፣ የማይደረግ ነገር ነው ያደረገው ስላችሁ። እኔ የምር ያ ስሜት እንዳለኝ ያውቃል፣ የምር እንደምወደው የምር ለሱ ስሜት እንዳለኝ ያውቃል። ነገር ግን እሱ ደግሞ ጭራሽ ባለፈው የሆነ ጊዜ ራሱ ይቅርታ ጠይቆኛል። ደግመን በእንደዚህ አይነት ቪዲዮ እንደማንገናኝ፣ ደግመን እንደዚህ አይነት ነገር እንደማንሰራ፣ ኖርማል ጓደኛሞች እንደሆንን ተነጋግረናል። ነገር ግን እሱ እኔ ደህና በሆንኩበት ሰዓት፣ ራሴን ባሳመንኩበት ሰዓት ድጋሚ ተመልሶ መጥቶ ያንን ነገር ቀስቅሶ ከዛ በኋላ ደግሞ እኔ ያው ስሜቴ ነው መደበቅ አልቻልኩም። እሺ ስለው አይታችኋል እንዴት ሙድ እንደያዘብኝ እና የምርም ተሰምቶኝ ነበር፣ የምር ከፍቶኝ ነበረ። በእርግጥ እኔ ይሄን ነገር ፕራንክ ነው ብዬ ዝም ብዬ ማለፍ አልችልም። ለኔ በጣም ከባድ ነገር ነው፣ ምክንያቱም የሚቀለድበትና የማይቀለድበት ነገር አለ። እኔ አሁን የምር እሱ እንደዛ አይነት ስሜት ተሰምቶት እንደዛ ፕራንክ ባደርገው ለሱ ውስጡ ምን አይነት ስሜት እንደሚሰማው መገመት አይከብድም። ሰው ሲጀመር እንዴት በፍቅር ይቀልዳል? በፍቅር እኮ አይቀለድም። እኔ እንጃ፣ እኔ በሆን እንደዚህ አላደርግም። ተአምር ብዙ አይነት ፕራንኮችን ተሰራርተናል፣ ብዙ አይነት ነገሮችን አድርገናል። ግን ይሄ የሚቀለድበትና የማይቀለድበትን ነገር ለይተን ብናቅ አሪፍ ነው። እንዳያችሁትም ጓደኛዬ ይሄን ነገር አይቶት በጣም ተናዷል። የምርም ያናድዳል እና እሱን ማናገር ነው የፈለገው። እኔ ደግሞ እንዲያናግረው አልፈለኩም። በእርግጥ ግን ያው ብሎኛል፣ ስለማከብረው እምቢ ማለት አልቻልኩም እና እስቲ እሱ የተሰማውን ደግሞ ይነግራቸዋል። አዎ አሁን እንደሰማችሁት እኔም እንደማንኛውም ሰው ቪዲዮን አይቼ ነው ከዛ እንደነገርሽኝ እና በጣም ደብሮኛል። እኔ በጣም እሱን አናግረዋለሁ አሁን ሲመጣ እና እስኪ ምን እንደተፈጠረ በደንብ ማወቅ ነው የምፈልገው እኔ እና በጣም ኦሬዲ ያሳደግኳት ልጅ ማለት ትችላላችሁ እና በጣም ያው ታናሽ እህቴ ነች እና እስኪ እሷ ላይ ማን ስለሆነ ነው እሱ እንደዚህ አይነት ነገር ማድረግ የፈለገው? እስኪ አናግረዋለሁ ሲመጣ። እኔ ደርሷል ይመጣል። አዎ እየመጣሁ ነው ብሎኛል። ግን እንዳልኩክ ማለት እኔ ምንም ነው አክብሬክ እሺ ብዬ እንትን ያልኩት እንድትጣላ አልፈልግም። ከሱ ጋር መጥፎ ነገር እንድትነጋገሩም አልፈልግም። ምንም በመሃላችሁ ምንም ነገር እንዲሆን አልፈልግም። ገባህ አይደል? እኔም አናግረዋለሁ። እስኪ መጀመሪያ የሚለውን እስኪ ሰማዋለሁ። ለምን እንደዚህ እንዳደረገ እንዴት እንደዚህ ባለፈውም እንደዛ ዝም አልኩት ማለት እንትን አለ። እሺ አሁን ድጋሚ እንደዚህ መደገም ነበረበት አልነበረበትም? ሲጀመር እሱ ችግር አለበት። ምን መሰለክ የሆነ የሚቀልድበትንና የማይቀልድበትን ነገር አያውቅም። ገባህ አይደል? የሆነ ጊዜም ቪዲዮ ስንሰራ ስነግረው የስሜቴን እንዳያኸው ነው። ግን ስሜቴን አውጥቼ ስነግረው ስቆብኝ ምናምን አፊዞ ነው ያለፈው። ግን ኢትስ ኦኬ በቃ ይሄ በግድ ከኔ ጋር አሁን ማለት አልችልም። እሺ ብዬ አምኜ የተቀበልኩት። ገባህ እኮ ታዲያ ምንድነው ምክንያቱም መናገር መቻል አለበት እኮ እንደዚህ። ታዲያ በዚህ ደረጃ ወይ ደግሞ መተው ነው እንጂ እንደዚህ ባለፈውም እንደዚህ ፍየል ምናምን ብሎ የሌለ እንትን አለ።
እስኪ አሁን ምን እንደሚፈልግ ነው ወይስ ሰው የላትም ምናምን ብሎ እያሰበ ነው እሱ? ልክ ነህ አንተ ተረድቻለሁ። አይ እኔ ማውራት ያለብኝ ዛሬ ማለት እንደ ትልቅ ሰው ወይኔ ንቆይ ሊሆን ይችላል ወይ አይ እንደ ወንድም እንደ ተማረም ሰው ነው ያወራዋለሁ። ይምጣውን ችግር የለውም። ምን ቀላል ነገር ነው። ኦኬ ገብቶሻል። እንደዚህ ማድረግ የለበትም። እኔ አንተ እንደ እሱ የራሱ ጉዳይ ግን እኔ አንተ እንድትጣላ አልፈልግም። ገባህ አይደለ? አይ መጣላት ምናምን ሳይሆን እኮ አሁን እኔ አወራዋለሁ። እስኪ ምን እንደፈለገ ምንድነው ሐሳቡ? እንደዚህ ሊያደርግበት የቻለው ነገር ምንድነው? ምን ተማምኖ ነው? ማንን ተማምኖ ነው? እሱ ማንኛው ነው የሚለው? አይ እሱ ገባህ እዚህ ጋር እኮ እኔ እንጃ እንዴት ብዬ ልንገርህ። ንቀት አለበት እሱ መሰለኝ እኮ። ታዲያ አንቺ እንዴ ገባህ? ግን ይምጣ። አሁን ሲመጣ እኮ ሁሉንም ነገር አሁን ሰሞን የለ እንዴ አወራዋለሁ። እስኪ እንደ ወንድም እንደ ምን ሆኖ ነው እሱ እንደዚህ ማድረግ ነበረበት? እሺ ፋሚሊዎቼ እንግዲህ እንዳያችሁት ጓደኛዬም ተናዷል። ግን በመሀላቸው ምንም አይነት እኔ ግጭትም ጥላቻም እንዲጣሉም ጥላቻም እንዲኖር አልፈልግም። በሰላም እንዲያወራው ነው የምፈልገው። ሜቢ እኔ ንቆኝ ከሆነ ወይም እንደዚህ አይነት ቪዲዮ ንቀትም አይደለም፣ ግን አይ ቲንክ ወይ ቀልድ ነው ወይ ምን እንደሆነ ማለት ነው። እንደዚህ ነው ቀልዳል እንዴ? እሱም ልክ ነው። ግን ምን ታዲያ ምን ትለዋለህ እንዴ? አንዴ አለ እንዴ አይታወቅሽም እንዴ? አንቺ ግን እንዴት እንደዚህ ይሄ ቀልድ እኮ እንዴ ቀልድ እኮ እንደዚህ አይነት ቀልድ ፋሚሊዎች እናንተም ተናዳችሁ እንዴት ደግሞ ኮሜንት ራሱ እያየሁ ነበርና ብዙዎቹ በጣም ተናደውበታል። ስልክ ይሄ ከሰው የማይጠበቅ ነገር ነው። ገባህ? እኔም የምር ተሰምቶኛል። ስልክ እንደዚህ አይነት የጅል ቀልድ አይቀለድም። በቃ ይሄ የትም የሌለ ቀልድ ነው የሚቀልደው። ገባህ አይደል እንዴ? እኔ ራሱ አሁን ሼር አድርጉ። ቆይ አንቺ ራሱ በመጀመሪያ ከሰው ከሌላ ሶስተኛ ወገን መስማት ነበረብኝ። እኔ እኮ ሰው ሼር አድርጎልኝ እኮ ነው የሰማሁት። እንዴ በእንደዚህ ደረጃ አንቺ ራሱ ዝም ማለት አልነበረብሽም ለኔ። አሁን ዛሬ ነው የምትነግሪኝ አንቺ ራሱ እኮ አንቺ ጋርም ጥፋት አለ። እኔ እኮ ይሄ በቃ ቪዲዮ ነው። እሱ ደግሞ ይቅርታም ጠይቆኛል። ላስት ታይም ካየኸው ቪዲዮን ይቅርታ ጠይቆኛል። ቢሆንስ በቃ ኖርማል ነገር ነው ብዬ ነው ያለፍኩት። ገባህ አይደል? እና እንዴት ነው ኖርማል የሚሆነው እንዴ በእንደዚህ ደረጃ? እሺ እኮ ምን እንደማረግ ነው። አይ ይምጣና አሁን ያለውን ነገር ሁሉንም ነገር ወደ ምናረገው ነገር እናረጋለን። ችግር የለም። እሺ አንተ ግን በሰላማዊ መንገድ አውራው። ምንም እንደማትጣላ ቃል ግባልኝ። እኔ አንተ ስትጣላ ማየት አልችልም ማለት አልፈልግም። በቃ ይሄ ምንም ጥቅም ለሌለው ነገር እሱም በቃ መቼም ጸባይ አይቀየርም። ሁሌም ተመሳሳይ ነው እሱ ምናምን። ስለዚህ አንተ ከሰው ጋር እንድትነካካ ማለት ጭራሽ እንትን እያልሽው ነው። ለሱ ነው እየደገፍኩት አይደለም። እኔ ማቋረጥ ካለብኝ ኦኬ ምንም ነገር አቆማለሁ። ስልክ ከኔ አይበልጥም፣ ምንም ነገር ከኔ አይበልጥም። ግን አንተ አዋርተኸው በቃ ይሄን የጅል ቀልዱን ማያቆም ከሆነ ምናምን ነገር ኢትስ ኦኬ። እኔ ጸብም ምንም አያስፈልግም እኮ በቃ ማቋረጥ ነው። እሱም ከፈለገው ሰው ጋር መስራት ይችላል። እኔም በቃ አልሰራም። ምንም ትልቅ ነገር እኮ የለውም። ግን እኔ ለሱ እየደገፍኩለት ሳይሆን አንተን ነው በቃ አንተ እንድትጣላ አልፈልግም ነው የምልህ። ምን መጣላት ያስፈልገዋል? እኔ ይምጣና እኔ አወራዋለሁ ማውራት ባለብኝ መንገድ። ሌላ ነገር የለውም እኮ ምን ሆኖ ነው አሁን ይመጣል አይደል? ቆየ ደግሞ ይሄ ራሱ ሌላ ንቀት ነው። እንደዚህ መቆየት ነበረበት ይሄን ሁሉ ሰዓት። እሺ ቆይ እስቲ አሁን ፋሚሊዎቼ ቆይቶብናል። በእርግጥ እዚህ እንኳን ከደረስን ስንት ሰዓታችን ነው? ቪዲዮ እንስራ ተባብለን ነው ሳይጨልምብን በፊት ቪዲዮ እንስራ ተባብለን ነው። ቆይቶብናል በእርግጥ ግን እስቲ እንደውልለት ቶሎ በላ እየጠበቅን አይደል? እንደደረሰ ልጠይቀው። እሺ ከስንት ማስጠበቅ በኋላ እየገባው ነው ብሎኛል። እና እንግዲህ እስቲ የሚፈጠረውን አብረን እናያለን። እኔ ነግራቸዋለሁ። ጸብም ምንም አልፈልግም። በሰላም መንገድ እንዲያወሩ ነው የምፈልገው። ስለዚህ እሱም እየገባው ነው ብሎኛል። እንዳልኩት ነው። አንተንም አደራ ምንም ክፉ ደግ እንዳትነጋገር። በሰላም ብቻ አውራው በቃ ምንም አያስፈልግም። ምንም መነጋገርም አያስፈልግም ከሱ ጋር። በእርግጥ ግን እስቲ የሚለውን ለመስማት ያክል ነው። እሱ ምን ይላል የሚለውን ለመስማት ያክል ነውና
እንግዲህ እስቲ አብረን እናያለን ምን እንደሚፈጠር። ተዘጋጅተሃል? ደርሻለሁ ብሎሻል? አዎ ደርሻለሁ ብሎኛል። እየገባው ነው ያለኝ። ኧረ እየገባው ነው ያለኝ። እስቲ እንግዲህ ምን እንደሚፈጠር አብረን እናያለን። ይሄ አይደል እንዴ? ያው ይሄ አይደል እንዴ? ውይ ያውና ደግሞ ንቀቱ ተው እንደዚህ አትፈልግ እንዴ ማለት በቃ ተረጋጋ። አንተ ምን እንደዚህ ማለት ምንድነው መረጋጋት? ያቢ እንዴ ሰላም ነው? ሰላም ነው። ሰላም ተዋውቁ። ቤስት ይባላል፣ ፋገል ይባላል። አብሮ አደጌ አይደለም የሰፈሬ ልጅ ነው። እሱ ደግሞ የነገርኩ ልጅ ነው። ምንድነው? ተዋውቁ መጀመሪያ። እሺ ሰላም እንዴት ነህ? አንበሳው ደህና ነህ? አለ። ምንድነው የምሰማው ነገር? ምንድነው የተፈጠረው ነገር? ምን አይ ምን ልትም ያኔ እናንተ አይ የሆነ ቪዲዮ ዩቲዩብ አንድ ሰው ሼር አድርጎልኝ አይቼው እሷንም ስጠይቃት ብዙም ልነግረኝ ፈቃደኛ አይደለችም፣ ትደባብቀኛለች። እና ምንድነው ማለት አንተ ምን አስበህ ነው የተለቀቀው ነው? አዎ ምን አስበህ ነው አንተ እንደዚህ የቴለም እንዴ? ምንድነው እንደዚህ እንዴ? በላስት ሆነ ላስት እኮ ፕራንክ እኮ ነው ማለት ምን እንደዚህ አይነት ፕራንክ አለ እንዴ? ማለት እሷ እኮ አሁን የሆነችውን ነገር ታውቃለህ ምን እንደሆነች ምን ብለሽ ነው አትበለኝ። እኔ ምንም ማለት ምንድነው አሁን እዚህ ስደርሽ እንትን የምትይው እሱን ስታይ አይደለም እሱ ቪዲዮ አይቶ ነው የመጣው ይኸውልህና ተናዶ ነው በእኛ መሀል የተፈጠረውን ነገር አይቶ ተናዶ ነው ሊያዋራህ ነው የመጣውና በሰላማዊ መንገድ ፕራንክ ነው አትይም እንዴ ብራዘር? ይኸውልህ ምን ፕራንክ ነው? ምን እንደዚህ አይነት ፕራንክ አለ እንዴ? አይደለም ይኸውልህ የኛን የዩቲዩብ የምታይ ከሆነ አልፎ አልፎ እኔና ያቢ ፕራንክ እንደራረጋለን። እሷ የሆነ ፕራንክ አድርጋኝ ነበረ። ለዛ ምላሽ የሚሆን ሜቢ ትንሽ ተካብዶ ሊሆን ይችላል። ይሄ ሲጀመር እንደዚህ አይነት ፕራንክ የለም። አሁንም አንተ በድፍረት ነው የምታወራው። ልጅቷ እኮ ምንድነው ምን ያልሆነችው ነገር አለ? አንተ እንደዚህ በዚህ ደረጃ ፕራንክ አለ እንዴ? እንደዚህ አይነት ፕራንክ አለ እንዴ? አሁንም በትክክል ትቀልዳለህ እንዴ? ተጸጽተህ እንኳን አትናገርም እንዴ? ፕራንክ ነው ምናምን ትላለህ እንዴ? አፍጥነህ እንዴ ለመጸጸት ሰው ይዘሽ ስትመጪ እኮ አይደለም የምትጸጸተው። እኔ መጸጸት ካለብኝ እጸጸታለሁ። መምጣት የለብኝም እንዴ? እኔ ስለመጣው ምን ደብሮ ነው እንዴ? እና ታዲያ ምንድነው ታዲያ የምትለው እንዴ? አይ እኔ ሁለተኛ ጭራሽ ቅርታ እንደማለት አሁን እንደዚህ ምናምን ትላለህ እንዴ? አይደብርም እንዴ? አንተ ነኝ እንደውም በሰላማዊ መንገድ ጀስት ነው ስታይ እንትን ነው ልክ ነሽ። ይቅርታ መጠየቁ እንኳን ያው እኔ ፕራንክ ነው ብለሽ አሁን እሱ ላይረዳን ይችላል። ስራውንም ማያውቅም አሰራሩንም ማያውቅምና እሱ አሁን ጓሚ ምንድነው ማለት ምንድነው ፕራንክ ማለት ምንድነው ማለት ፕራንክ ማለት ያው ሰውን ያልሆነ ነገር ነው ብለህ መሸወር ነው ማታለል ነውና ያና ማታለልስ ተገቢ ነው እንዴ? እንደዚህ በእንደዚህ ደረጃ ፕራንክ እስከሰራኸው ድረስ አሁን እኔ ፕራንክ አድርገኝ ታውቃለች እሷ ማለት ነው እኮ። ታዲያ ሰው ምን እንዴ? ታዲያ እንደዚህ አይነት ፕራንክ አለ እንዴ? እኔ እኮ አሁን የኔ ፕራንክ ትንሽ ተጋነነ። ለዛ ነው አሁን ጭራሽ ራስህ ተጋነነ ትለኛለህ እንዴ? አንተ ራስህ እንዴ ካንተም ብሰው ቅርታ እንኳን እንዴ አንተ እኮ እንደዚህ እንድትለኝ አይደለም እንደዚህ እንዲለኝ ነው እንደጠራሽው እና ታዲያ ምንድነው? እኔ በሰላም እንድታወሩ ነው የምፈልገው። እንደዚህ እንድትጨቃጨቁ ምንም እንድትሉ አይደለም። እሱ ይልክ እኔ እመጣለሁ አወራለሁ ሲለኝ እምቢ ማለት አልቻልኩም። ገባህ አይደል? በጣም ማከብረው ሰው ነውና በቃ የሆነ ይቅርታ ማለትም ካለብህ ይቅርታ ትላለህ እንጂ በዚህ ያህል ፕራንክ ነው ትላለህ እንዴ? እንደዚህ ጭራሽ ይቅርታ እንደማለት ይቅርታ ማለት እኮ አይደለም። ዋናው ምን ተፈጠረ? ይቅርታ ለማለት እኮ ችግር የለም። እኔ እሱን ከሆነ የምትፈልጉት ያብዬ ይቅርታ አልፈልግም እንዴ? እንደዚህ አይነት ይቅርታ በል ተብለህ ነው እንዴ የምትለው? ይቅርታ እንድትለን እኮ እንድትላት እኮ አይደለም እኔ የመጣሁት እዚህ ጋር። ምንድነው እቺ ልጅ እንደዚህ መጎዳት አለባት እንዴ? በአንተ ምክንያት ስንት ነገር መበላሸት አለበት እንዴ? እኮ እንደዚህ እንድትሆን አይደለም። አንቺ እንደዚህ እንዲህ ነው እንደ የጠራሽው እኔን ይዘሽኝ የመጣሽው እንደዚህ እንዲህ ነው እንዴ? አይ እኔም ስለ ያልተበከው እኮ ሹን አትናገሪም እንዴ? አይደለም ያቢ ምንድነው ለኔ እንደነገርሽ አንቺ ምንድነው የሚያቀሳስር? እረፍ እንደዚህ አትበለኝ። እንደምታቀሳስር አትበለኝ። ያቀሳሰርኩ አይደለም ነገርኩህ። እሱ እንደነገርኩህ አይደለም መጥቶ ጠየቀኝ። ይኸውልሽ ያቢ ምንድነው የተፈጠረው አለኝ። ፕራንክ ነው እንዴ ብዬ ላስረዳ ያቢ
ፕራንክ መሆኑን እሺ ይሁን እሱ ካላወቀ እኔና አንቺ ፕራንክ እንደራረጋለን። እኔ እንደዚህ አይነት ፕራንክ አላውቅም ታዲያ ያደረኩበት ሜት እና ታዲያ እንደዚህ አይነት ነገርን ካላወቅሽ ሰው ይዘሽ መተሽ ነው እኔን የምትናገሪ? እኔ ሰው አልመጣሁም። እሱ በቃ በኔ የሆነውን ነገር አየ፣ ተናደደ፣ ሊያናግርህ መጣ። እምቢ ማለት አልችልም፣ ምክንያቱም እማከብረው ሰው ነው። አለቀ። አይ እኔ መምጣቱም አልደበረኝም። እንኳን መጣ አሪፍ ነው መምጣቱ። ግን እንደዚህ ደግሞ ዲስሪስፔክት አታርገው። እኔ ዲስሪስፔክት አላደረኩትም፣ በስነ ስርዓት ነው እያወራሁት ያለሁት። አንቺ ግን ሆን ብለሽ ለማጣላት ነው እየመሰለብሽ ያለው። ዲስሪስፔክት አታርገው ምናምን። ንቀቱ ደግሞ ምንድነው? አንተ ሰው እንደዚህ ብራዘር ይኸውልህ፣ እኔ እናንተ ከዚህ በፊትም አንተዋወቅም። አዎ አንተዋወቅም፣ ግን እሷ እንድትጎዳ ደግሞ እኔ አልፈልግም እኮ። ሊሆን ይችላል ግን አሁን እኔ እናንተ ስንኖራ እሷ በመሀል ገብታ ሌላ ነገር ስትል ነው እንደዛ አልኩት። አንደኛ እኔና እሷ ዩቲዩባችንንም ካየው ፕራንክ ጥግ ድረስ ነው የምንደራረገው በደንብ ማለት ነው። ሜቢ አሁንም ልክ አለፌ ሊሆን ይችላል። ልክም ካለፍኩ ደግሞ አንቺ ሰው ይዘሽ መተሽ ሳይሆን እኔ ለአንቺ ይቅርታ ማለት አለብኝ ካለብኝ። ይኸውልህ እኔ ይቅርታ ማለት ደግሞ እኔ ደግሞ የደበረኝ ቆይ ስሚኝ፣ ይኸውልሽ እሱን እዚህ ልምጣ ሲል አንቺ ለምን አታስረጁም? አትምጣ፣ ፕራንክ ነው በቃ ጆክ ነው፣ ቀልድ ነው። እንደዚህ አይነት ፕራንክ አለ ወይ እንዴ? ፕራንክኛ አናውቅም እንዴ? ምንድነው ስሙን? ፕራንክ ነው ቪዲዮ ላይ አይቶታል፣ ግን አይደረግም። እንደዚህ አይነት ፕራንክ አለ እንዴ? ምን አይነት ፕራንክ ነው? ያንተ ፕራንክ ይለያል እንዴ? እሺ ይቅርታ እንዴ ይቅርታ እኮ ታዲያ አንተ መጀመሪያ ነው እንጂ አሁን ይቅርታ እንድትለኝ እኮ አይደለም እኔ እዚህ የመጣሁት። ግን ልጅቷ በአንተ ምክንያት ያልሆነ ነገር ውስጥ መግባት አለባት እንዴ? ጭራሽ ትስቃለህ እንዴ አንተ? አይደለም እንትን ነው እኔ ግራ ገባኝ። እግዚአብሔር የሳከነው ምንድነው ግራ ገባ? ስትሰራው አይገባም እንዴ? መዝዴን ፕራንክ ከየት የመጣ ፕራንክ ነው? እኛ ፕራንክ አናውቅም እንዴ? የከፋም ይኖራል ከዚህ በላይ። ልጅቷ እየተጎዳች ነው እንዴ? ፕራንክ ነው የምትለኝ? አንቺ ተናገር እስኪ ምንድነው ፕራንክ? እንደዚህ ነው እንደምትሰሪው አንቺ ከሱ ጋር? እንደዚህ አይነት ፕራንክ ስሪ ማን ስሪ ብሎሽ ነው? ገባህ አይደለ? ተናድጄበት ሂጅ ምን እንዲፈጠር ነው እንደዚህ ለሱ ነገር ምን እንዲፈጠር ማለት ምን እንዲፈጠር ማለት ምንድነው? ይዛህ የመጣችው እኔና እሷ መፍታት የምንችለው ማምጣት ስላለብኝ ነው የመጣው። ምን ልታረግ ትመጣለህ አንተ? ማምጣት ስላለብኝ ነው ማለት ምን ልታረግ ትለኛለህ እንዴ? አንተ ምን ሆነ ነው ጭራሽ መልስ? ጭራሽ እኮ አንተ እኮ ሰዓት እንኳን እኮ ስንት ሰዓት ሙሉ ነው የጠበቅነው እኮ አንተ። ሲጀመር ነው ጭራሽ ይቅርታ ምናምን እንደማለት ቢሆንስ ታዲያ እሷ ነገርና እናገር ፈልጋለሁ ከፈለከ እኔ ለምን ሙሉ ቀን አትቆምም? እኔ ካንተ ጋር ቀጠሮ የለኝም ማለት ሙሉ ቀን ማለት እኔ ካንተ ጋር ቀጠሮ የለኝም። በቃ እኔ ቆምኩ ማለት እሷ ቆመች ማለት አይደል እንዴ? እሷ ላይ ነው ያረፈድኩት። እሷ ረፍዳል ትበለኝ። እኔ ካንተ ጋር ቀጠሮ የለኝም። አላ ምንድነው? እኔ እንኳን ማርፈድን ለምጄዋለሁ። እዚህ ጋር ያንሳዋል አክብር። ያንተ ምን ሆነክ ነው እንደዚህ? አንቺ እንደዚህ አይነት ሰው ነው እንዴ? በስነ ስርዓት አውራው ምናምን የምትይኝ? ተውቀይ ተረጋጋ። እኔ እኮ እንዴ አንተ ጭራሽ ካንተም ብሶ ትበሳጫለህ እንዴ? አሎ አሁን አንተ ቆይ ልታስታርቀን ነው ወይስ እኔ ልደበድበኝ ነው? ምንድነው? መደበድበስ ምን ታመጣለህ? ቆይ አንተ አይ እንትን ሰው መደበድብ አመስልም። ለዛ ሲጀመር ኖርማል ከሆነ ፓገል ካልፈለክ እኔ እናንተ እኮ አለ መስራት እንችላለን ቪዲዮ እንዴ። በዚህ ነው ያህል እንደዚህ የሆንክ ትንሽ አንተ ይከብድህም እንዴ? ኧረ በስመ አብ የሆነ ለተመልካቾች በጣም ነው የሚያስጠላው። ያቢ ልክ ነሽ፣ ግን እንደዚህ አይነት ነገሮች ሲፈጠሩ መፍታት ያለብን ችግሮቻችንን እኔና አንቺ ነን። በመሀል ሰው እየገባ እዚህ ጋር እኔ ላይ እየደነፋ ምናምን አይደለም የምንሰራው። ገባሽ ወይ? ደግሞ እዚህ ጋር እኔ ምን ልታስፈራሪ ነው ይዘሽው የመጣሽው? እሱ አይመለከተኝም። እሱን አወራ። ቆይ አንተ ፍላጎት ምንድነው? ሀሳብ ምንድነው? ጭራሽ እንደምትደግመው ነው አሁንም ሌላ ምንድነው ሀሳብ? ፕራንክ እስከሆነ ድረስ ማለት ነው እኮ በእንደዚህ ደረጃ በእንደዚህ ሁኔታ ነው የምትቀጥለው አንተ? እኔ እንደውም የምፈራው እንዳይብስ ነው። እንዳይብስ ማለት ከዚህም የባሰ ማለት እንዴት ነው ማለት እንዴት ነው የሚብሰው? ወደሽ ከተደፋሽ ሲጀምር እንዴ አንቺ አትያዥኝ። ምንድነው የምትይዥኝ? ቆይ አይደለም ምንድነው አንተ ይብሳል ምን ማለት ነው? ቆይ አንዴ እንገረኝ። አይ ምንድነው እንደዚህ ያላወራውን ብለኸኝ ነበር። በቃ እኮ ምንድነው ላውራው? አንቺ ምን ሆነሽ ነው እንዴ? ያወራሁት አይደል እንዴ? ምንድነው የሚብሰው? እስኪ ንገረኝ እስኪ። አይ በጣም እንትን ኦቨርአክት እያረክ ነውና ልታስታርቀን የመጣው እኮ ባረግስ ስለ ስርዓት ያዝ በትክክል አውራ። ምን አይነት ንቀት አወራር ነው የምታወራው? እኔ በጣም በስነ ስርዓት አንቺ እኔ ላንቺ ብዬ ነው እስካሁን የታገስኩት። አንቺ ምን ሆነሽ ነው እንዴ? አንተ ምንድነው እንደዚህ ለሰው ደግሞ ንቀቱ ከሱም በሰው አይደለም እንትን ነው እናንተ እኔን የሚያወራችሁበት መንገድ ምናምን ደስ ስላላለኝ እንጂ እኔ በዚህ ነው ያክል ልክም እኔ ንቀት የለብኝም። ሲቀጥል ያቢ አንቺ ችግርሽን ከኔ ጋር ነው ያለብሽ አይደለ? ብቻሽን መፍታት ትቻለሽ። ይቅርታ ማለት ካለብኝ አንቺ ይላል
ጂጎ ጎረምሳ ይዘሽ እየመጣሽ ግን እዚህ እንትን ማለት ደስ አይልም እኮ። ይቅርታ ማለት ካለብኝ ምናምን ትላለህ እንዴ? አለብህ እንጂ እንዴ። እኔ ይቅርታ አይደለም የሰራው ነገር እኮ የሚያስብል ብቻ አይደለም ሌላም ነገር ያስብላል። እስኪ ማን እንደሚያስብለኝ ያለው ይቅርታ ማለት ማን እንደሚያስብለኝ ነው። ይቅርታ ማለት አይደለም ማን ይቅርታ እንደሚያስብለኝ ትላለህ።